ባፍንጫውና ባፉ ደም ሆኖ እዛው ላይ ነው ጸጥ ያለ። ሲጋራ እያጨሰ ቤተ መቅደስ ይቀድሳል። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ተብሎ እንዳለቀ በአማን ሲባል እዛው ላይ ምዕመናን ልጠይቀው ነው። ብዙ ጊዜ እንደዚህ በድፍረት ገብተው የተቀሰፉ አሉ የሚባል ነገር ሲሰሙ ብዙ ዲያቆናት ይፈራሉ ይባላል። ንጹህ ሆኖ እንኳን ይርዳል ይባላል። እና የሰማኸው ነገር ነበር? እስቲ ንገረን። እሱ አለ በኋላ ከዚቹ አስቀጥልሃለሁ። ከእግርህ ነው ማስቀጥል አሉ። ምክንያቱም እኔ በዛው በአቅራቢያችን ነውና የሚገርም ነገር ደቂቅ የምታደቀዋን ደፈራት። ዲያቆን ቅዱስ ቁርባን የሚዘጋጅበትን ስንዴ የምታደቀዋን መነኩሴ እኮ ናቸው አይደል? አሁን ከዛ እንግዲህ ባል የሌላቸው ምናምን ነው እንግዲህ። ግን እንዴት እንዳደረጋት አስብ። ይሄ ማን ነው? የጠቋር መንፈስ ሴራ ነው። አስብ እንግዲህ ግብር ከምታገብረው ቤት ሄዶ እማሆይ ምናምን እያለ ሄዶ እንዴ የ60 ዓመት መነኩሴ መሆን ያለባት እኮ ነው የምልህ። ከ60 ዓመት በላይ 60 ይሆናታል። እኔም ማውቀው 60 እንደሆነች ነው። እና እንደዛ ሆኖ ቅዳሜ ቀን ነው ዓርብ ቀን ነው ደቂቅ የምትደቀቀው። ደቂቅ አድቃ ልክ ያለውን ነገር ልታሰጣጣ ደግሞ ለዛኛው እንትን እዛ ላይ ነው እንትን ያላት የደፈራትና ይህን የሰማ ነው ምንድነው እኛ በተግባር ያደረገውን ያወቅነው የሆነውን እንድነግርህ ነው። ሲቀሰፍ ነው ምንም ፍርሃት ሳይኖረው እንደ ፈርዖን ልብ ደንድኖ አደንድኖ ቤተ መቅደስ ሲገባ በአፍንጫውና ባፉ ደም ሆኖ እዛው ላይ ነው ጸጥ ያለ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ተብሎ እንዳለቀ በአማን ሲባል እዛው ላይ ተባለ። ካህኑ መጡና ጽነው እንደዚህ ብሎ እንትን አሉ። እዛ በኋላ የሚገርም ነገር እንደዚህ ጅንቧ ሻወጡት ውጭ ላይ እንደዚህ ሲያዩት ነፍሱ የለም። በስላሴ ስም ሞቷል። ልነግርህ ነው ሞቷል። ኦልሬዲ ሞተ። ህመም እኛ አልቅሰንበት ጥግ ድረስ አንተ አሁን ስነግርህ ታለቅሳለህ። እኔ ግን ሁልጊዜ ሳስበው በፊቱ በርከክ ብዬ ሳስበው ምን አይነት ቸር አምላክ ነው እና መቅሰፍቱንም ቸርነቱንም ያልኳቸው እጅሬ ነው። የሚገርም ነገር ከዛ ምንም ሰው እንዳታለቅሱ ዝም በሉ ቅዳሴ ይቀደስ ተባለ። ከዛ በኋላ ወዲያው በንፍቅ ካን እንትን ዲያቆን ነው ገብቶ ነበር። የንፍቅ ተለብሎ ታወበ በሰው ገባ። ያን ግን ይዘው ምንም እንዳትፈቱት ተባለ። እዛ በኋላ ምንድነው ሲባል ግብር የምታገብረዋ ሴትዮ መጣ ተናገረች። እግዚአብሔር ታመን ነው። አልቀሰውበት ነበር እንዴ ልጅ አንደኛ ክርስቶስ ያያል፣ ሁለተኛ ደግሞ ሰጥቶ ምን እንዳለችው እንደዚህ እያልኩት እኮ ነው ያደረገ። ልጅ እባክህ አንተም ክህነትህን አጥተህ እኔንም ክብሬን አሳጣ እባክህን እያልኩት አደረገኝ። አስገድዶ ነው ያደረገኝ። አስገድዶሽ ነው አያችሁ ተብሎ ተዝማል ተጨብጭቦ ተነገረ። እግዚአብሔርን አትዳፈሩ ይፈርዳል። ከባድ ነው። እግዚአብሔር መሐሪ ነው ብለህ ኃጢአትን አትስራ። የገባው ግን ለምንድን ነው ምንም እንደ ኃጢአት ሳይቆጥረው ሃይማኖቱ ግን በትክክል ጥርት ያለ ኦርቶዶክስ ነው። ቅብአት የገጠር ልጅ ስላጋጣይ የገጠር ልጅማ ነው አሉ አይደል? እንትን የቅብአትና ጸጋ የሚባሉ ብቻ ከተሜ ነገር ነው ልጁ። ስላጋጠመኝ ነው እንደዚህ ነገር ወንድሜ። የሌላ ምን ተከታይ ከሆኑ ቤተክርስቲያናችንን እንደ ድርጅት ነው የሚቆጥሯት። ምንም አያደርገኝም እዚህ እግዚአብሔር የለ ብሎ ስለሚያስቡ ከተማ ይሄዳል ይመጣል፣ በራም ይሄዳል ይመጣል እና ዕውቀትም የለው ዕውቀት የለው ምንም ዕውቀት የለው። ምክንያቱም አስብ በአማርኛ ተተርጉሞ የሚፈሪያ ስለ እግዚአብሔር መንግስት የማይሰበክለትም ስለ ወንጌል የማይሰበክለትም ስለ ጠላታችን ስለ ዲያብሎስ ማንነትና ምንነት አሁንም ስቲል እስካሁን የማይገባቸው ነው። እንግዲህ አስብ እንግዲህ አንተ ትምህርት አለ ያን ትምህርት ግን አልፎ አልፎ ስነግራቸው የሚገባቸው አሉ ማይገባቸው አሉ። በአባ ዮሐንስ በዚህ ይሄ አባ ዮሐንስ አይደል ምናምን ስለ አባ ዮሐንስ ደግሞ በኋላ እመጣልሃለሁ። ችግር የለውም ይደርሳል። የእውነት ሪከርድ አድርጌ ይዤዋለሁ ስለ አባ ዮሐንስ። ይሄን ስለምትሰማ ነበረ ይሄንስ? እስቲ ሌላ እንደዚህ የሰማኸው ደግሞ አለ? እሱን ደግሞ ይሄን ሰምቻለሁ። የሚገርም ነገር እሱን ደግሞ የእግዚአብሔርን ታምሩን አንድ ከጎናችን ነውና እናቴ ስላሴ ቤተክርስቲያን
ስላሴ ቤተክርስቲያን ጎን ላይ ያለ ብያለሁ ስሰጠኝና ከዛ ዲያቆን አለ ልጄ እንደዚህ ዲያቆንስ እንዳትሆን ነው የምትለኝ ሁልጊዜ። እናት አባቶችን ይደበድባል። ዲያቆን ሆኖ አስብ መምህር ካህናትን ይደበድባል በመሐራ ምርፋቅ ላይ እኔ ብቻዬን ልብለው እኔ ብቻዬን ልጠጣው ነው። ጠለውን ሲገለብጠው ተው አንድ ጀሪካ ብቻውን ይጠጣል። በውስጡ ላይ መንፈስ ጠቋር መንፈስ ነው ያለ ማንም የለብኝም ነው የሚል አስብ። በራ ይሄዳል፣ ሲጋራ ያጨሳል። ሲጋራ እያጨሰ ቤተ መቅደስ ይቀድሳል። ቤተ መቅደስ አስብ ሲጋራ እያጨሰ እንግዲህ ከሴት ጋር እንግዲህ እኔ አላየሁት ተጋድሞ አይቼው አላውቅም። ዲያቆን ሆኖ ሲጋራ እያጨሰ እኔ በእኔ ያየሁ እያጨሰ ቅዳሴ ገብቷል። ይሄ ኦርቶዶክስ ወይ ቅጠል ስልማሽ ቅጠል በጣሽ ነው ለመንፈሱ ግብር እየገበረ ነው ወይ ደግሞ እምነቱ በቃ እናት አባቶቹ እንትን አላቸው። ይሄ ወፍጮ አላቸው። ከወፍጮአቸው ላይ የዶሮ ደም ያፈሳሉ ይባላል። ሰላቢ ስልበትም አለ የሚያመልኩት ነገርም አለ። በቃ ይሄ በዛ ልጅ የወጣ ልጅ ነው። አንድ በል የሀብት በገጠር እንግዲህ ወፍጮ አለ ከተባለ ሀብታም ነው። ያ ሀብት የመጣ በምን ነው? ይሄን ነው እዚህ ላይ ነው። እኔ አሁን ነው እየገባኝ የመጣ ስናገራቸው ሁሌ ነው የምናገረው። ነው አሁን ስልህ ምንድነው ያንተ አሁን ነው ስልህ እኮ ባንተ ውስጥ ሁኜ ማለት ነው። አሁን ላይ ሳይሆን ያንተን ትምህርት ካዳመጥኩ በኋላ ማለት ነው። እንግዲህ አንተን ትምህርት ካዳመጥኩ 4 ዓመት ነው። ያን እመጣልሃለሁ። ያን ወደፊት ይመጣል። እንዴት ወደ አንተ ትምህርት እንደመጣው እዛ በኋላ ምን አይነት ህይወት እንደነበረ እሱን ደርስበታል። እሱን ነው እኮ በክፍል 3 ፕሮግራም ላይ ጠብቁን። እሱን ነው የምልህ መምህር። እና የሚገርም ነገር እንደዛ እያደረገ ሲያስመረራቸው የወፍጮ ብር ይሰጡታል። ልዱ አረቂ ይጠጣል፣ ጠላ ይጠጣል። ሴት አቅፎ ነው የሚሄደው ሴት ምናምን። እንደዛ ሆኖ ደግሞ ሲቀድስ ካህናቶች እንዳይከለክሉት ይገለናል፣ ይመታናል ይላሉ። በምን ምክንያት? እንዴት አትቀድስ ብንለው ቢመታን ሲደበድባቸዋል። ማንም ጉልበታም ነው የምታየው። የእውነት እንደው እሱን ለማረጋገጥ ከፈለግሽ ደውያዋ ቸክ ማድረግ እንችላለን ምን አይነት ጉልበታም እንደሆነ ማለት ነው። አብሮ ያለ ዲያቆን በንግግሩ ነው አይደለም። ልጁማ ሞቷል እኮ አሁን ኦልሬዲ ላረጋግጥልህ ያልኩ እዛው ጎረቤት ያለ ልጅ ዲያቆን ነው እንደኔ። ልጁ ሞቷል። እስቲ እንዴት እንደሞተ ንገረንና እስቲ ይነግረናል እሱ። ስራ ካልሆነ እንደው የሚገርም ነገር ፍላይት ሞዳርየው ነው እንጂ አንዱም ደውልልኝ ብየው ነበር። ጥሩ እስቲ እንዴት እንደሞተ ንገረን። እግዚኦ ማረን። እንዴት እንደሞተማ እንደዛ እያለ እየተደፋፈረ እንትን ሲል ብር አምጡ ይላል፣ ይጠጣል። በራ ይሄዳል፣ ያመጣል፣ ይጠጣል። ቤተ መቅደስ ይገባል፣ ማህረው ይበላል፣ ይዝቃል። በቃ እንደልብ ሆነ። ከልከይ የለውም፣ ይመከራል። እናት አባቶቹ ባከን ወንድሞቹ ከዛሬ ነገ ይመለሳል፣ ባከን በእጃችን እንዳጠፋ በእጅ ሰው እንዳይጠፋ እያሉ ብር ይሰጡታል። እዛ ከዕለታት አንድ ቀን እንግዲህ ብዙ ወደ 2 ዓመት 3 ዓመት እንደዚህ ያደርጓልና እኔም ማቀውን ግን አንድ ቀን ቅዳሜ ቀን ነው። ሮቢት የምትባል ከተማ አለች። እዛች ከተማ ሄዶ ሲጠጣ ውሎ ቤንዚን ይዞ መጣ። ከብት ስጡ ይሏቸው እምቢ ብለውታል ቤተሰቦች። ከብት ካልሸጥኩ በሬ ካልሸጥኩ እርግጠኛ ነኝ ለሱሱ ነው ለሱሱ። ከዛ የሚገርም ነገር እምቢ ብለውት ለካ በዛ ተናዶ ቤቱን ዘግቶ ቤንዚን ዙሪያውን እንዴ እናት አባቶቹን ከቤት ውስጥ ዘግቶ አስብ እንግዲህ እናት አባቶቹን ከውስጥ ዘግቶ ቤቱን በገለባ ለኩሶ እንትን ክብሪት ሊጭር ሲል ወንድሙ በኋላው መጣና በኋላው ነው በፊቱ ቆይ እሱን እንጠይቀዋለን። በኋላው ነው የመተው ወይ ለማለት ጠይቀዋለውና መጥቶ ሲመጣው ሲወርቅ እናት አባቶቹ ወጡና በመጥረቢያ ቀጥቅጠው አስብ። ይሄ እግዚአብሔር መቅሰፍት ነው። ምክንያቱም የገዛ ልጃቸው እነሱም ኦሬዲ በቃ ጤነኛ እንደሆነ ያውቃሉ። ኦሬዲ ይሄ ምንድነው መምህር እዚህ ላይ ማብራራለን። እኔ ላንተ ላብራራ አይደለም ወንድሞች እናንተ